ስሜ ፈድሉ አጀማል ይባላል። ሀላባ ዞን ወረድቼ ወረዳ ጎዳና ጮሎቅሳ ቀበሌ ነዋሪ ነው። የለውጡ መንግስት ባመቻቸልን የብድር አገልግሎት በኢትዮጵያ ንግድ ባንክ ብድር በተመቻቸልን መሰረት እርሻችንን እንድናዘምን የትራክተር ግዢ አድርገን አሁን በእድሉ ተጠቃሚ እየሆንን ነው። ምርታችንን ከወትሮ በተሻለ ምርት እያገኘንና የአካባቢው አርሶ አደሮች በዚህ በእርሻ መኪና እያረሱ ምርታቸውን ከፍ ለማድረግ ችለዋል። በዚህም ይሄ የለውጡ መንግስት በእርሻ ላይ ወይም በግብርና ላይ የሰጠው ትኩረት በጣም ደስ የሚልና ተስፋ የሚሰጥና ወደፊት ሀገራችን ትልቅ ደረጃ የሚያደርስ ስራ እየተሰራ መሆኑን ተገነዘብኩ። እርሻችን ከማዘመን በተጨማሪ በጓሯችን የተለያዩ የአትክልትና ፍራፍሬዎች ስራ ሰርተን ወይም ተክለን እንድንጠቀም የተለያዩ ድጋፎችና የሙያ ድጋፎች እየተሰጡን በዛው መሰረት የተለያዩ ችግኞችን ተክለን አሁን መጠቀም ጀምረናል። ያው ፍሬውን እያየን ነው። ፍሬ ጀምረዋል። ያልጀመሩ ማለት እንደነ አቮካዶ ያሉ ከዚህ አመት ቀጥሎ የሚሰጡ ይሆናሉ። እነሱም በዛም ጥሩ ውጤት ያየንበት ነው። አካባቢያችንም ተቀይሯል። የአየር ሁኔታም እየተቀየረ ነው። መጀመሪያ በረሃ የነበረው አካባቢ አሁን በአረንጓዴ ተሸፍኖ ቀዝቃዛ አየር ነው እያገኘን ያለና ጥሩ ጤናማ አየር እያገኘን ያለንበት ሁኔታ ነው ያለው። ከጓሮ ልማት በተጨማሪ የንብ እርባታ ንብ በማርባት የማር ምርታችንን በዘመናዊ ቀፎ ንብ በማርባት የማር ምርታችንን ከፍ እያደረግን ነው። የተለያየ አርሶ አደሮችም ይህንን የንብ ቀፎ ወስዶ መጠቀም ጀምራሉ። ያው ይሄ ነገር ከዚህ በፊት ያልነበረ ነው። የለውጡ መንግስት የልማት ትሩፋት ብሎ ካመጣው የግብርና ስራዎች አንዱ ይሄ የንብ ማነብ ስራዎች ናቸው። በዚህም እኛም ተጠቃሚ ሆነናል። ከዚህ ከማር ምርት በተጨማሪ የተሻሻሉ የከብት ዝርያዎችን መንግስት አቅርቦልን የወተት ምርታችንን እንጨምር አድርጎናል። በዚህም ያው እኔ አንዱ አርሶ አደር ተጠቃሚ ነኝ። It's